ጤና ይስጥልኝ ተመልካቾቼ፣ ዛሬ የምንነጋገረው ስለ ሹሪቲ ወይ ደግሞ ስለ ዋስትና ይሆናል። ለማንኛውም የዋስትና ጉዳይ ነው። ሹሪቲ የሰው ነው። ሰው ነው ሹሪቲ የሚገባው ወይ ደግሞ ዋስትና የሚገባው ሰው ነው። ለምሳሌ አንድ የባንክ ሰራተኛ ሲቀጠር ዋስትና ያስገባል፣ ዋስትና ይገባል። የሰው ዋስትና ያስፈልገዋል። ያ የሰው ዋስ ገንዘብ ቢያጎድል ገንዘብ ቢጎልበት አብሮ ዋስ ሊሆን ነው ዋስ የሚሆነው። እጣ ፈንታው ምንድን ነው? ለምሳሌ ሰራተኛው አጎደለበት በራሱ ጥፋት ገንዘብ አጉሎ የባንክ ሰራተኛው የዋሱ እጣ ፈንታ ምንድን ነው የሚሆነው ነው? ዝም ነው ወይ የሚባለው ወይስ ዝም ብሎ ያንን ሰራተኛ ማቅረብ ነው ወይ ያለበት? ካለበት አድራሻው ላይ አቅርቦ ለፖሊስ ወይ ደግሞ ለፍትህ አካላት የፍትህ ብሔር ክስ ላይ አቅርቦ እሱ ላይ እንዲወሰንበት ማድረግ ብቻ ነው ወይ የሱ ኃላፊነት? አይደለም። ይህ የወንጀል ዋስትና አይደለም። የወንጀል ዋስትና ላይ የወንጀል ዋስ የሆነው ሰው ሲወጣ ዋስትና ሲወጣ ያ ዋስ የሆነው ሰውየው ማቅረብ ነው ያለበት ለወንጀል። ምክንያቱም ወንጀል ፐርሰናል ነው ማለት ምንድነው? አንድ ወንጀል ራሱ ፈጻሚው ብቻ ነው የሚቀጣበት እንጂ ዋሱ የዛኛው መጀመሪያ የነበረውን ወንጀለኛ ወይም ተጠርጣሪ ወይም ተከሳሽ ወንጀለኛ ስለማይባል ነው የሱን ሆኖ ወክሎ የወንጀል ቅጣት አይወስድለትም፣ ዋሱ አይወስድለትም። ምክንያቱም ወንጀል ፐርሰናል ወደ ሌላ ሰው አይተላለፍም ቅጣት። ስለዚህ ዋሱ ምንድነው ያለበት ግዴታ? ያንን ተከሳሽ በዋስትናው መሰረት ይዞ ማቅረብ ነው ያለበት። ይዞ ማቅረብ ፐርሰናል ይዞ ማቅረብ እንጂ የሱን ቅጣት እሱ አይወጣለትም። ነገር ግን አሁን ያ ባንክ ሰራተኛ ያልኳችሁ ዋስ ቢገባ ያንን ሰውዬ ማቅረብ ነው ወይ ግዴታው? አይደለም። ማቅረብ ብቻ ሳይሆን ከቻለ ያቀርባል፣ ካላቀረበው ሕግ ያስቀርበዋል። ነገር ግን በነጠላና በአንድነት ለጎደለው ገንዘብ ኃላፊነት አለበት። which means ዋስ የሆነ ሰው ለባንክ ሰራተኛ ዋስ ሆነ አይደለም? ያ ዋስ ለጎደለው ገንዘብ ለምሳሌ 100 ሺህ ብር ቢያጎድል ያ የባንክ ሰራተኛ በነጠላም ሆነ በአንድነት ሆነ ይከፍላል። ሁለቱ የባንክ ሰራተኛው ዋሱ ማለት ባይከፍልስ ማለት የባንክ ሰራተኛው ለምሳሌ ገንዘብ አይኖርስ ዋሱ ሙሉ ለሙሉ ይከፍላል። 100 ሺህ ብር ይከፍላል። 100 ሺህ ብሩን ሙሉ ለሙሉ የሚከፍለው ዋሱ። አያችሁ፣ ፍትሐ ብሔር ላይ ከሆነ ይተላለፋል፣ ኃላፊነት ይተላለፋል። አያችሁ፣ ወደ ዋሱ ይተላለፍና ገንዘቡን ይከፍላል ዋሱ። ወደ ወንጀል ግን ከሆነ አይተላለፍም፣ ማቅረብ ነው ያለበት። ዋሱ ማቅረብ ነው ያለበት። አያችሁ፣ ዋሱ ሰውየውን ይዞ ይቀርባል እንጂ አይቀጣለትም። ምክንያቱም ፐርሰናሊ ያ ለምሳሌ ድብደባ ቢፈጽም ቅሚያ ቢፈጽም የቅሚያ የፈጸመው ሰውዬ ነው ኃላፊነት ነው እንጂ የዋሱ አይደለም። ዋሱ ያስያዘውን ገንዘብ ምናልባት ተመላሽ ሊደረግ ይችላል እንጂ በምንም አይነት ሁኔታ የተከሳሹን ወክሎ ኃላፊነት አይወስድም። ነገር ግን ቅድም ያልኳቸው የፍትሐ ብሔር ጉዳይ ለምሳሌ የባንኩን ሰራተኛ ካገኛችሁት ዋሱ በግዴታ ገንዘቡን ይከፍላል፣ በጋራ ወይም በነጠላ። በጋራ ስላችሁ ሁለቱ ሆኖ ለምሳሌ 100 ሺህ ብር ከሆነ 70 ሺህ ብሩን የባንኩ ሰራተኛ ከከፈለ ዋሱ 30 ሺህ ብር፣ 90 ሺህ ብር ከከፈለ ዋሱ 10 ሺህ ብር፣ 50 ሺህ ብር ከከፈለ ዋሱ 50 ሺህ ብር ይከፍላል። የመሳሰሉት ኦኬ። ነገር ግን ባይችል ደግሞ ሙሉ ለሙሉ ይከፍላል። 100 ሺህ ብሩንም ዋሱ የመክፈል ግዴታ አለበት። ምክንያቱም የሚገባው ዋስትና በነጠላና በጋራ ስለሚሆን ማለት ነው። የዛሬ ዝግጅት ይህን ይመስላል። በሌላ ፕሮግራም ሌላ ጊዜ እንገናኛለን። አመሰግናለሁ።